ከከቨር ፔጁን ክሬት አድርጎታል። ሶ ደክሟት ከዛ ካሜራው እንደዚህ ይንቀሳቀሳል የምትለው ዲያሎግ ካለ ይገባበታል። ዘን ልክ ስጠጣው ክሎዝ አፕ ይሄ ውሃው ደግሞ በጣም እንዲያምር ድሮፕሌቶች ይኖሩታል እና From the Highland dawn, fresh on your skin. You can be part of this competition. Image generate አድርጋችሁ you can win $1,000. Who knows? በቅድሚያ እንኳን ደህና መጣችሁ ማለት እንፈልጋለን ወደ IRSA ቡትካምፕ። ላስት 3 ትራኮችን ለመመልከት ሞክረናል ኦር ደግሞ 3 ሴሽኖችን አይተናል። ሶ the first ዊካችን የነበረው probably ላልነበራችሁም ለነበራችሁ for reminding UI UX ላይ ነበረ። ሶ ሁለተኛ ዊክስ ደግሞ ሁለተኛ ትራካችን AI ኢሴንሻል ላይ ፎከስ ያደረገ ነበረ። ዊክ 3 ደግሞ ኦር ደግሞ ሶስተኛው ትራካችን ዌብ እና በAI ኤጀንት ዲቨሎፕመንት ላይ የሚያተኩር ሴሽን ነው ማለት ነው። ሶ ዛሬ የመጨረሻው የዌብ ኤንድ AI ኤጀንት ዲቨሎፕመንት ፓርት ላይ መጨረሻው ሴሽናችን ነው የሚሆነው። ሶ ዴይ 9 ላይ እንገኛለን። ስለዚህ የዛሬው ሴሽን unfortunately ኖርማሊ በኋላ እነሱም አናውንስ የሚያደርጉን ነገሮች ይኖራሉ። አሁን ላይ የAI ኤጀንት ቱሉ ሜንቴናንስ ላይ ነው። ስለዚህ ፕሮባብሊ በኋላ ላይ በኔም ሳይድ ማስቀምጥላችሁ ነገሮች ይኖራሉ። ነገር ግን በዚህኛው ሴሽን የምንመለከታቸው የተለያዩ ቶፒኮች ይኖራሉ ማለት ነው። ኖርማሊ ሪማይንድ ለማድረግ ያክል ይሄኛውን ዌብ ኤንድ AI ኤጀንት ዲቨሎፕመንት ሆስት በማድረግ ደረጃ ገበያዎች ሃንድል እያደረጉት ነው ማለት ነው። ስለዚህ በእነሱ ሳይድ ስምኦን አለ መቀጠል ትችላለን። ኦኬ እኔ ከማርኬቲንግ እና ከክሪኤቲቭ ዳይሬክሽን ከዛ አንፃር ምን አይነት ነገሮችን ማየት እንችላለን የሚሉትን ነገር እሱን ዲስከስ እንድናደርግ ነው የመጣሁት እና ከማርኬቲንግ ከክሪኤቲቪቲ ከሞኔታይዜሽን አንፃር AI ቱል እንዴት አድርገን ልንጠቀማቸው እንችላለን የሚሉትን ነገር አብረን እናያለን። ሶ it's not going to be እንደባለፉት ረጅም ሴሽን አይሆንም። it's very simple because ክሬቲቪቲ እና ማርኬቲንግ ላይ ያሉት ቱሎች ዳይሬክትሊ ስለሆኑ ልክ እንደ ሰውን እንደማዘዝ ወይም ከሰው ጋር እንደማውራት ወይ እንደዚህ ፈልጋለሁ እንደዛ ፈልጋለሁ እንደማለት አይነት ነገሮች ስለሆኑ በስማሽ ኮምፕሊኬትድ ነገሮች አይደሉ። ግን ኤኒ አንደርላይኒንግ ጥያቄ ካሉ ወይም ቶት ፕሮሰሱ ላይ ኤኒ ጥያቄዎች ካላችሁ ግን እሱን ለመመለስ ሞክራለሁ። እሺ ሶ የመጀመሪያው እዚህ ጋር ላሳያችሁ የፈለኩት ነገር ኮሚክ ቡክ ክሪኤሽን የሚል ሞጁል አለን ወይም እዚህ ክሬት ኮሚክ ቡክ የሚል ማለት ነው። ሶ እሱ አድቫንቴጁ ምንድነው? ሶ እዚህ ጋር ክሬት ኮሚክ ቡክ የሚለው ማለት ነው። ሶ ዳራ ስቱዲዮ ሲሰራም ልክ እንደ ፉል ስቱዲዮ ፓኬጅ እንዲሆን ነው። ቢኮዝ አንድ ሰው መጠቀም የሚፈልጋቸውን ነገሮች የተለያዩ ሞጁሎች ነው የምንላቸው። ለምሳሌ ዌብሳይት መስራት ቢፈልግ፣ ኢሜጅ ጀነሬት ማድረግ ቢፈልግ፣ ሙዚቃ መስራት ቢፈልግ፣ ካምፔን መስራት ቢፈልግ እነዚህ የተለያዩ ሞጁሎች ናቸው እና እነዚህን ሁሉ ነገር በአንድ ፓኬጅ ወይም በአንድ ፕላትፎርም እንዲያገኛቸው ነው ዛት ስቱዲዮ ፊሊንግ ያለው ማለት ነው። ቢኮዝ በአብዛኞቹ ነገሮች የተለያየ ቦታ ላይ ዩኒቱ በጣም የተለያዩ ብዙ AI ፕላትፎርሞችን ሰብስክራይብ ማድረግ ብዙ ፕላትፎርሞችን ጀግል ማድረግ ሳይጠበቅብን በአንድ ቦታ ላይ እነዚህ ነገሮች ለማግኘት ነው። ሶ ኮሚክ ቡክ አንደኛው ሞጁል ነው ማለት ነው። ሶ ዋይ ኮሚክ ቡክ የሚለው ጥያቄ ሊመጣላችሁ ይችላል። ሶ አኮርዲንግ ቱ ሪሰርች አይ ቲንክ ላስት ይር እና ከዛ በፊት በነበረው የኮሚክ ቡክ ኢንዱስትሪ ኦልሞስት $16 ቢሊዮን በላይ ነው የነበረው ዓለም አቀፍ ላይ ያለው ማለት ነው። ከዛ ውስጥ የአፍሪካ ድርሻ ወይም የኛ ድርሻ ላይክ 1% አይሞላም። ግን እንደምታውቁት
አፍሪካውያን ፓርቲኩላርሊ ደግሞ ኢትዮጵያውያን በጣም በጣም ዲፕ የሆነ የስቶሪ ቴሊንግ ካልቸር አለን። ኢትዮጵያኖችም አፍሪካኖችም ይሄ ከአባት ከአያት እንደዚህ እየተወራረደ የሚመጣ በጣም ብዙ ኢንተርቴኒንግ የሆኑ አስተማሪ የሆኑ አዝናኝ የሆኑ በጣም ብዙ ስቶሪዎች አሉ። ግን እነዛን ነገር ለዓለም ሼር ማድረግ አልቻልንም። እዛ የዓለም የኢንተርቴንመንት እና የስቶሪ ቴሊንግ ኢንዱስትሪ ውስጥ ካርቆ ለመግባት በጣም ብዙ እድሎች አላገኘንም። እንዳልኳችሁ ቅድም 16 ቢሊዮን ዶላር ወርዝ የሚያደርግ ኢንዱስትሪ ነው የኮሚክ ቡክ ኢንዱስትሪ። ሜቢ ይሄ ሱፐርማን፣ ስፓይደርማን፣ አይረንማን ትንሽ ለአፍሪካ የቀረበው እንኳን ምንድነው ብላክ ፓንተር ነው አይደል? እሱ ራሱ ምን ያህል ዌቭ እንደፈጠረ ያያችሁት ይመስለኛል። እና ያ ኢንዱስትሪ ትልቅ ነው፣ በጣም ፍሬሽ አይዲያ የሚፈለግበት ነው። አንዴ ተወዳጅ ከሆነ ተደጋግሞ ፍሬንቻይዝ እየተደረጉ ብዙ ነገር የሚሰራበት ኢንዱስትሪ ስለሆነ ማለት ነው። ሶ ይሄንን እድል ለኢትዮጵያኖችንም ለአፍሪካኖችንም በቀላሉ ይዘው እንዲገቡ ለማድረግ ነው አንደኛው ይሄ የኮሚክ ቡክ ፕላትፎርም ወይም ሞጁል ያስፈለገው ማለት ነው። ኮሚክ ቡክ ሲሰራ ቤዚክሊ ሁለት ነገር ያስፈልገዋል። አንደኛ ስቶሪ፣ ቆንጆ ታሪክ ያስፈልጋል፣ ወይም ጥሩ ታሪክ ብላችሁ የምታስቡት ስቶሪ ፓርቱ አለ። ሁለተኛው ደግሞ ያ ኮሚክ ቡክ ስኬች ተደርጎ አትሊስት እንደ ኤምቪፒ ወይም ደግሞ ምን ሊመስል እንደሚችል ለሰዎች ማሳየት ይጠበቅብናል፣ ወይም ፒች ለማድረግ ማለት ነው። ሶ ቤዚክሊ ሲምፕል የሆነችን ነገር እንኳን ፒች አድርጎ ለማሳየት ጥሩ ታሪክ ማወቅ ይጠበቅባችኋል። ከዛ ደግሞ ስኬች የማድረግ ችሎታ ወይም ስኬች የሚያደርግ ሰው ፓርትነር ወይም ያንን ሰው መቅጠር መክፈል ይጠበቅባችሁ ነበር ከዚህ በፊት በነበረው ማለት ነው። ግን ዊዝ ዳላ ስቱዲዮ ጀስት ኢፍ ዩ ኖ ዘ ስቶሪ ዩ ካን ጎ ኤንድ ክሬት ዩር ኦን ኮሚክ ቡክ ማለት ነው። ስለዚህ ሲምፕሊ ያዘጋጀሁት ፕሮምፕት አለ፣ እሱን ኮፒ ላርገውና እንትንም በለው። አይ ቲንክ ሁላችሁም የአለቃ ገብረሃናን ታሪክ የምታውቁት ይመስለኛል። So if you just give it like a comic book page featuring Aleka Gabrahana, a famous VT Ethiopian folk hero. He's an old, clever priest with a mischievous smile, wearing traditional white Ethiopian Nadala shawl, set in the 19th century Ethiopian village background, bright comic art style, clean, highly expressive character, 2D illustration. So I didn't even give him the stories again. ይሄ ነገር ምን ክሬት ሊያደርግ እንደሚችል ሶሪ ኮሚክ ቡክ ላይ you have to select comic book first and እዚህ ጋር እንትን እንበለው። ሶ የመጀመሪያው ነገር እዚህ ጋር ኢንሃንስ ዊዝ ኤአይ ማለት እንችላለን። አሁን ይሄ እንደ አማራጭ ስለሆነ ነው እንጂ ዲፔንዲንግ ኦን መጻፍ የምትፈልጉትን ስቶሪ ዲቴል እዚህ ጋር ማዘጋጀት መሙላት ትችላላችሁ። ግን ኢንሃንስ ዊዝ ኤአይ ልበለውና ኤአይ ኢንሃንስ የሚያደርግልኝ ነገር ሊያው ያ አሁን እዚህኛው እንትን ላይ ታዩታላችሁ። ሶ ልክ ክሬት ዊዝ ኮሚክ ቡክ ካላችሁ በኋላ ኢንሃንስ ዊዝ ኤአይ ስለው as you can see ኢንሃንስ አድርጎልኛል ማለት ነው። So let me go ahead and የጨማመራቸውን ነገሮች just to see the result let's say generate comic. So እዚህ ጋር ከፈለጋችሁ adjust story any ያልተመቸ ነገር ካለ you can make it like adjust ማድረግ የምትፈልጉትን ነገር እዛ ጋር adjust ማድረግ ትችላላችሁ። So unlike እንደ ሌሎቹ ሞጁሎች that much complicated አይደለም። it's just intuitive ነው በጣም ለሰው እንትን so ቅርብ ነው። it's very clear ብዬ አስባለሁ። ያ እሺ ከቨር ፔጁን ክሬት አድርጎታል። creating comics this may take 3 up to 7 minutes ይላል። so full ፔጁን ክሬት እስኪያደርግ እንጠብቀዋለን። So basically, I think it's very clear, intuitive ነው ፕላትፎርሙም። ይሄ just any የምትፈልጉትን ነገር adjust የሚለውን ነገር
ክሬት የሚሉትን ነገር that much complicated ነገር ስለሌለው ማለት ነው። So let's wait for this and see the result. ሶ ይሄ ሜቢ ፕሮዲውስ እየተደረገ አድቫንቴጁ ምንድን ነው? አትሊስት ስቶሪ ብቻ እንኳን ቢኖራችሁ you don't have to wait ወይ የሆነ ሌላ ፓርትነር እስኪ ወይ ደግሞ ያንን ሰው ስኬች የሚያደርገውን ሰው ቀጥሮ ለማሰራት ምናምን እንደዛ መጠበቅ ላይ ጠበቅባችሁ ይችላል። you can literally show your idea to the people ያንን ነገር ሊገዙ የሚችሉ ወይ ስፖንሰር ሊያደርጉ ሊችሉ ለሚችሉ ሰዎች በጣም በቀላሉ ማሳየት ይቻላል። because rather than written ከሆነ ነገር visual communication is always የማሸነፍ አቅሙ የላቀ ነው። ስለዚህ what እንደ ኮሚክ ቡክ የሚሰጣችሁ አድቫንቴጅ እሱን ነው። if you already have a story create ያደረጋችሁት ፋንታሲም ቢሆን already prepared የተደረገ እንደዚህ እንዳለቃ ገብረሃና አይነት ነገር ቢሆን ምን ቢሆን በቀላሉ ሼር ማድረግ ትችላላችሁ ማለት ነው። ኦኬ ሶ ፕሪቪው እንለውና we'll see create የተደረገውን ነገር ማለት ነው። alright so እዚህ ጋር እንዳያችሁት እሺ ፕሪቪው ሞድ ላይ ልውሰዳችሁ። ልክ ፕሪቪው ስል ፔጅ ስለሚቀየር እሺ yes አሁን ፕሪቪው ታያችኋል አይደል? alright so ልክ እዚህ ጋር እንደምታዩት ስቶሪ ኤንድ አርት ባይ ሳይመን ኢማነ ፓወርድ ባይ ገበያ ዳላ ስቱዲዮ ይላል። then create የተደረጉትን ነገሮች ማየት እንችላለን ማለት ነው። so this is the first page አለቃ ገብረሃና 70 years old ኢትዮጵያን priest in ኢትዮጵያ ቪሌጅ ውስጥ ወክ እያደረጉ ነው። as you can see ልክ እንደ የትኛውም ኮሚክ ቡክ ላይ እንደምናያቸው these thought bubbles everything ያሟላ ይሆናል ማለት ነው። so ይሄኛው ያ ኦኬ so even አሁን እዚህ ጋር ምንድን ያደረገው ነገር I didn't even give him the story ግን ይሄ የሚታወቀውን ያለቃ ገብረሃና እንትን አለ አይደል ልብሴን የተጠራው ምናምን የሚለውን just አለቃ ገብረሃና የሚለውን ነገር ነበር የሰጠው so that pick up that story ከዛ ሄደው ልብሳቸውን ወጥ ቀብተው ምናምን የሚሉትን ነገር እንትን አረጋ ማለት ነው which is very interesting so ይሄኛውን ደግሞ ሞር ታሪክ በሰጠነው ቁጥር ሊሆን የሚችለውን ነገር ማሰብ ነው። አሁን እዚህ ጋር እኔ እንደ ማርኬቲንግ ባለሙያና እንደ ክሬቲቭ ፐርሰን ልክ እንደዚህ አይነት ቱሎች ሲኖሩ የሚታየኝ ነገር ምንድነው what other different use case that any young የሆኑ ሰዎች ነገር ተጠቅመው ክሬቲቪቲያቸውን ተጠቅመው can generate money እንደ ሆቢም እንደ ፓሽንም ሊያደርጉት የሚችሉት ነገር ማለት ነው። ሶ ኮሚክ ቡክ እንዳልኳችሁ በአለም ራሱን የቻለ ትልቅ ኢንዱስትሪ ነው። እዛ ውስጥ ኦሪጂናል አይዲያ ሁልጊዜ በጣም ተፈላጊ የሆነ ቢሆነበት ፊልድ ነው። ለዛ ነው ስፓይደርማን 1 ስፓይደርማን 2 ስፓይደርማን 3 ከዛ ደግሞ አሜዚንግ ስፓይደርማን ምን ያህል አንድ የገባ ነገር እንዴት ደጋግመው እንኳን እንደሚሰሩት ታያላችሁ። ሶ they're looking for original idea always, especially ደግሞ in the far east like Japanese anime እና እንትን ካልቸር በጣም እንትን የሚልበት ቦታ ላይ በጣም በቀላሉ እነዚህ ነገሮች ፒች በማድረግ ቪዥዋሊ በማሳየት you can raise funds or you can make connections as long as your idea is very original and very creative. ይሄ ራሱን የቻለ አንደኛው እንትን ነው። ሁለተኛው ደግሞ you can do children books በጣም በቀላሉ no need for someone to sketch ይሄ if we በጣም ጊዜ ሰተን እያንዳንዱን ዲቴል ኢንፎርሜሽን ብንሰጠው right away print ready የሆነ ማቴሪያሎች ናቸው። so
ቀጥታ ሄዶ you can do children books ምናምንና ሜቢ አይታችሁ ከሆነ ዩቲዩብ ላይ ምናምን the highest በጣም ብዙ ቪው የሚያገኙ ኮንቴንቶች ወይ የህፃናት መዝሙር አሁን ለምሳሌ ቤቢ ሻርክ ምናምን የሚለው is like one of the ብዙ ጊዜ ደጋግሞ የታየ ነገር ነው። የህፃናት ኮንቴንት is always on demand የትኛውም ዓለም ላይ because ህፃናት አንድ ነገር አንዴ ብቻ ስለማያዩ ምን ስለማይሉ ማለት ነው። እና right away ወደ ዲጂታል ቡክ ብትወስዱት ወደ ፕሪንት መጽሐፍ አርጋችሁ እንትን ብትሉት the sky is the limit እንደሚባለው there are a lot of use case for comic book ላይ ማለት ነው። let me go back and yeah so another very interesting የሆነው ነገር ደግሞ ምንድነው እዚህ ጋር አይታችሁት ከሆነ listen audio የሚል በተን ይታያችኋል አይደለም? እዚህ ጋር just listen audio የምትለው so if we just click that and ያስመርጠናል so let's see በአማርኛም በለውና generate audio ልበለው so it might take a couple of minutes to generate the audio. I'm seeing some of the questions. Where can I find comic studios in Dala? አሳያችኋለሁ አንዴ ዋናው ፔጅ ላይ ተመልሼ ጀነሬት ኦዲዮ የሚለውን ከጨረስን በኋላ it's like ልክ ዳላ ስቱዲዮ ስትገቡ ከስር ያለው ነው። I'll show you እዚህኛው ጋር እንደምታዩት create comic book የሚል አለ። here is ዳላ ስቱዲዮ ቀጥታ ስትገቡ so create comic book የምትለዋ በተን እዚህኛዋ ሞጁል ከስር አለች። so when you click it it just directly take you to comic book create ማድረጊያው ቱል ላይ ማለት ነው። All right. So how did your credit currently at 40? Earlier it was, see, let me check my credit. Yeah, ሲጀምር actually አላየሁትም ነበር 60 ላይ ከነበረ አንዳንድ ነገሮችን ማዘዥው ስለነበር ቀድሜ ክሬት ለማድረግ ሜቢ እሱ ከሆነ I don't know. ኮሚክ ቡክ እንትኖቹ አድ ማድረግ እንችላለን እያንዳንዱ ፔጅ ላይ መጀመሪያ ግን ጀነሬት ሲያደርግ እስከ 8 ነው ጀነሬት የሚያደርገው በአንዴ ግን መሃል ላይ አድ ማድረግ የምንፈልጋቸው ነገሮች ካሉ አድ እያደረግን መሄድ እንችላለን። ኮንቴንቶቹን አማርኛ ማድረግ እንደሰጠነው ፕሮምፕት ነው። ሶ ዳላ የአማርኛም የተለያዩ አፍሪካ ቋንቋዎችንም እንትን ስለሚያደርግ ፕሮምፕቱ ላይ በዛ ልክ ካስገባንለት ጽሁፎቹ ላይ ያሉትን ነገሮች በአማርኛ ያደርጋቸዋል። ፔጅ ሊሚቱ ላይ እንዳልኳችሁ ነው በአንድ ጀነሬት ሲያደርግ እስከ 8 ነው የሚያደርገው ግን ስቶሪያችንን እየሰባበርን በሰጠነው ቁጥር it will be good. So you know working with AI it's like ልክ እኔ አንደርስታንድ ማድረገው ከሰዎች ጋር እንደምናወራው ነው። በጣም ኮምፕሊኬትድ ወይም ደግሞ አንድ አሲስታንት ወይ አዲስ ሰው ቢሮ ተቀጥሮ ወይ ምን ቢመጣ ከእናንተ ጋር ሰርቶ የማያውቅ ሰው ልክ እንደዛ ነው ኤአይን እኔ አንደርስታንድ ማድረገው ፐርሰናሊ። ሶ the more complicated ነገር በነገራችሁት ቁጥር ያንን ታስክ የመስራት እንትኑ ይደክማል። so the simpler the task the better the output የትኛውም ኤአይ ላይ ማለት ነው። እና አይ ኖ ልክ እንደዚህ አይነት ማጂካል ነገሮች ስናይ እንደ ሰው ኦኬ በቃ ሙሉ ስቶሪውን ሰጥቼው 100 ፔጅ ምናምን ጀነሬት ያደርጋል ወይ that's wish እናደርጋለን እንደዛ ቢሆን። the idea was like እያንዳንዱን እንትናችሁን በኤአይ አንደርስታንድ ባደረገው መንገድ ናሬት ያደርግላችኋል ወይም ስቶሪዎቹን ናሬት ያደርገዋል ማለት ነው። ግን ቅድም ስነግራችሁ የነበረው ነገር ላይ the simpler the task
much better the output. So rather than giving it ለምሳሌ ሙሉ ስቶሪ ሊሚቱን እስከ ማክሲመም ከመጠቀም እያንዳንዱን ስቶሪዎች ጀነሬት ማድረግ ከቻላችሁ in that case it will be really really good አውትፑቱንም ኮንትሮል ለማድረግም ያለውን ነገር ማለት ነው። ሜቢ እዚሁ ኮሚክ ቡክ ላይ ሌላኛው ዩዝ ኬዝ አይ ቲንክ ፊልም ላይ ወይም ደግሞ ማስታወቂያዎች ላይ ሜቢ ሰምታችሁ ከሆነ አላውቅም። you guys know the idea of storyboarding, right? Anybody knows storyboard? Okay, so storyboard is like pre-visualize ማረጊያ መንገድ ነው። አንድ ማስታወቂያ ከመሰራቱ በፊት ምን ሊመስል ይችላል፣ ካሜራው እንቅስቃሴ እንዴት ነው፣ so that ያንን ማስታወቂያ የሚያሰራው አካል ማስታወቂያን የሚሰሩት እያንዳንዱ ባለሙያዎች ቀድመው ፕሪ-ቪዥዋላይዝ የሚያደርጉበት አንድ ፔጅ ላይ የሚሆኑበት ዶክመንት ነው። ሶ ፕሪቪዝ አሁን ለምሳሌ እኛ ሀገር እንኳን ባለው ከረንት ማርኬት እንትን ለአንዷ ፍሬም እስከ 1500 እስከ 2000 ብር ድረስ ይከፈላል። ሶ ሜቢ ዳላ ስቱዲዮ ይሄኛው ነገር ዳላ ኮሚክ ቡክ ሊትራሊ ሲሰራ ለስቶሪ ቦርድ ኮንሴፕት ተብሎ አልነበረም የተሰራው፣ ግን when you just experiment with it እንትን ያደርጋል ያንን ነገር ጀነሬት የማድረግ አቅም አለው እና let me show you, maybe you might find it interesting. So let me go back and so here we are in the Dala Studio comic book generation platform, and so I give it like create professional film storyboard in black and white pencil. Look output on ስታዩት I'm sure you guys familiar ናችሁ እንደዛ እና ይሄኛውን ፕሮምፕት ሰጠው ሶ እንደ ስቶሪ ቦርድ ፕሪቪዝ ለማድረግ እንትን እንዲለኝ ማለት ነው። so just let me say create comic and see for the output. And how is precision in Amharic text generate ebooks if possible? እንዳልኳችሁ ነው ላይክ እንትናችሁ በጣም ሲምፕል እና አጭር ከሆነ እና እያንዳንዱን ፔጅ የምትሰጡት ከሆነ it just generate በጣም አሪፍ አውትፑት። so okay የመጀመሪያውን ፔጅ እንትን ብሎታል። so የውሃ ማስታወቂያ አይነት ፕሪቪዝ ስራልኝ ነበር ያልኩት። so you can see one thing to understand is like it's not like AI completely at least አሁን ባለበት ደረጃ የሆነ ነገርን ምንም በቃ እኛ ሳንሰራ ቁጭ ብለን ይሄን በቃ ስራ like ከዛ ሙሉ ነገር ፊግር አውት አድርጎት ይሰራዋል አይደል? so the more you involve with it እያንዳንዷ ነገር ላይ ግን ካረጋችሁት it saves you more time, saves you more energy, ብዙ ገንዘብ ሴቭ ያደርጋል፣ በጣም አውትፑት ያመጣል በአጭር ጊዜ rather than ከዚህ በፊት ሰው ቀጥሮ ወይ ምናምን እኛ ራሳችን ከምንሰራው ማለት ነው። how to download and export? Yeah, you can download in PDF. እዛው ጋር በተን አለው once ያልቃል። እዚህ ጋር ይታያል አይደል ዳውንሎድ የሚለው። so you can download it or you can share it በፈለጋችሁ ፕላትፎርም ሶ ሼር ስታደርጉት ሊንኩን ነው የሚልከው እዚህ ጋር ያለውን ሊንክ but you can also download it እዚህ ጋር ባሉት በተኖች ማለት ነው። ያ ሶ በፒዲኤፍ ፎርማት ዳውንሎድ ማድረግ ትችላላችሁ ማለት ነው። Is there other AI agent except Dala Studio to create comic book? I never seen specifically for comic book tableau, to be honest. Sabli maybe diga የምታውቂው ካለ never seen like specifically for comic book generation tableau. They might be out there and እኔ ያላየሁኝም።
ያ ሴም ሂር ኢሜጅ ጀነሬሽን ያው ብዙ አሉ እንጂ የኮሚክ ቡክ ስፔሲፊክሊ እኔም አላውቅም። ኦኬ አሪፍ። እሺ ሶ ይሄ ስቲል ጀነሬት እያደረገ ነው። እስከዛ ግን ከዚህ በፊት ጀነሬት ያደረኩትን ለሚሾ ኤግዛክትሊ ዘ ሴም ፕሮምፕት የውሃው እንትን ነው። ሶ አይ ቲንክ ቀድሜ ጀነሬት ስላደረኩት ሶ ስቶሪ ቦርድ ማለት ይሄኛው ነው። አሁን አይታችሁት ከሆነ ከኮሚክ ቡክ ጋር ዲፍረንት ፊልም ያለው። ስለዚህ አንድ የውሃ ማስታወቂያ እንቅረጽ ተባብለን ብንነጋገር፣ እሺ ልጅቷ መጀመሪያ ወክ እያደረገች ካሜራ እንደዚህ እየተንቀሳቀስ ማለት አይታችሁት ከሆነ ዳይሬክተር ኖት አለ ፎከስ ኦን ዘ ዋርም ናቹራል ላይቲንግ ነው። ሶ ሲኑን የሚከፈተው እንደዚህ ነው ምናምን ተብሎ ሁሉም እዛ ላይ ኢንቮልቭ የሚደራረገው ሰው ፕሪቪዥዋላይዝ የሚያደርግበት ዶክመንት ነው። ሶ ደክሟት ከዛ ካሜራው እንደዚህ ይንቀሳቀሳል፣ የምትለው ዲያሎግ ካለ ይገባበታል። ዘን ልክ ስጠጣው ክሎዝ አፕ፣ ይሄ ውሃው ደግሞ በጣም እንዲያምር ነው፣ ድሮፕሌቶች ይኖሩታል ምናምን። ስቶሪ ቦርድ ማለት ይሄ ኮንቴንት ነው። ሲከፈት ሳውንድ ኢፌክት ስናፕ ምናምን የሚለው ገና ማስታወቂያው ከመሰራቱ በፊት ማስታወቂያው ምን ሊመስል እንደሚችል ፕሪቪዥዋላይዝ የምናደርግበት ዶክመንት ነው። ከዛ እነዚህ ሻቶች ይኖሩናል። ሶ አሁን እዚህ ጋር ዳይሬክተር ኖት ፎከስ ኦን ዘ ሪፍሬሽድ ኤክስፕሬሽን። ይሄ ለክላይንትም ለማንም ቢላክ so that everyone can be on the same page before the commercial even shoot ከመደረጉ በፊት ማለት ነው። ሶ ዳላ ስቱዲዮ ኮሚክ ቡክ ነው ጀነሬት የሚያደርገው፣ ግን you can find your own use case as long as ቪዥዋል ነገር እስከሆነ ድረስ as long as you can talk to the AI like simple task አድርጎ ከተነጋገራችሁ ማለት ነው። ሶ ይህንን ይመስላል የኮሚክ ቡክ ጀነሬሽኑ። ሶ ዋትኤቨር ቪዥዋሊ ኮሚኒኬት ማድረግ የፈለጋችሁትን that might need sketching talent ምን ታለንት የሚፈልግ ነገር በቀላሉ መስራት ይቻላል ማለት ነው። ሶ for this each frame currently people are ከ1500 እስከ 2000 ብር ቻርጅ የሚያደርጉ ስኬች የሚያደርጉ ሰዎች ማለት ነው። እና you can take the concept, visualize this form, every detail ፍሬሞችን እየሰሩ then like it's one way of maybe generating revenue or አንድ ፓሽንም ሊሆን ይችላል ማለት ነው። so far ግልጽ ነው አይደለ? awesome. the other platform is like ዳላ ስቱዲዮ ላይ ያሉት ኢሜጅ እና ቪዲዮ ጀነሬሽን ፕላትፎርሞች ናቸው። ሶ ኢሜጅ ጀነሬሽን ኤንድ ቪዲዮዎች ልክ እዚህ ጋር ሞጁሉ ላይ ከስር እንደምታዩቸው ናቸው። ሶ ሌትስ ሴይ ኢሜጅ just generate it's just a simple prompt functionality ለማሳየት ያህል ማለት ነው። so then the image starts generating ከዛ አንዳንድ የተለያዩ ስታይል መቀየር ምናምን አይነት ቱሎች አሉት። so generate የሚደረገውን ኢሜጅ ወደ ፈለግናቸው ስታይሎች we can manipulate them once the image is created. so እነዚህ ቱሎች ኢሜጅ ጀነሬሽን፣ ኢሜጅ ኤንድ ቪዲዮ አንድ ላይ ናቸው። ሚውዚክ አለ፣ ኮሚክ ቡክ አለ። ሶ እነዚህ ላይ ከአርት እና ከማርኬቲንግ ከምን ጋር የተያዙ ስፔሻሊ አሁን ሶሻል ሚዲያ ላይ ብዙ ካምፔኖች የሚሰሩበት ጊዜ ስለሆነ እነዚህን ቱሎች አንድ ላይ በመጠቀም ኢንተግሬት አድርጎ you can create content simply without having ሌላ ቦታ የመሄድ ሌላ ቱል አንድ ላይ ከመጠቀም እንትን ያለ ማለት ነው። ቅድም እንዳልኳችሁ እነዚህ ቱሎች የክሬቲቭ እና ምናምን ቱሎች
ቤዚክሊ ልክ ሰው እንደማናገር ነው። ዛስማች ኮምፕሊኬትድ አይደሉም። ዛስማች ቴክኒካል ነገር ኤቭሪዴይ ለሆነ ሰው የተሰሩም ነገር ስለሆኑ it's just simply going and just writing a prompt like talking to somebody እንደማዘዝ አይነት ናቸውና ብዙ እንትኖች አይደሉም። ሰልፍ ኤክስፕላናቶሪ ናቸው እንትኖቹ። ቅድም እንግዲህ ሰብሊ እንዳለች it might take some time አይታችሁ ከሆነ ጉግል ትልልቅ ኤአይ ቱሎች ጀነሬሽን ሰዓት አለ በጣም ብዙ ሰው የሚጠቀማቸው እና ክሎድም ምናምን አይታችሁ ከሆነ በቃ ወረፋ አለ እንትን አለ ትንሽ ተመልሳችሁ ነው ምናምን የሚል አለ እና ፕሮባብሊ ዳላም አይ ቲንክ ፒክ አወሩ አርብ ማታ እንደዚህ እንትን ላይ ፒክ ያደርጋል። ሶ ዘ ዲሌይ ኢዝ ፕሮባብሊ ከዛም የተነሳ ነው። ሌላኛው ቱል ኢዝ ሚውዚክ ነው። ሶ ሚውዚክ ላይም I'm sure generate ያደርጋል ግን let me show you how you can use it directly እንትን የምትሉት አይነት ቱል ነው መጠቀም የምትችሉት አይነት ቱል ነው። ሳይ አይ ቲንክ እንዳልከው ኦቨር ዘ ዊኬንድ በተለይ በጣም እንደሚጨናንቅ ስለሚያውቁ እነዚህ ሞጁሎች they're being worked on so ትንሽ ዲሌይ ሊኖረው ስለሚችል I think it's basic. I'm sure all of them Geminiም ላይ ሌሎቹም ላይ ኢሜጅ እና ሚውዚክ ክሬት ማድረግ ለምደዋል። It's all about prompting. So I don't think we need to waste time on that. በራሳቸውም ጊዜ ኤክስፕሎር ማድረግ የሚችሉት ነገር ነው። Because እንዳልናችሁ it's all about prompting. ከፕሮምፕቲንግ ያለፈ ነገር የለውም። እዚህም ቱል ላይ መጣችሁ ሌሎች ኤአይ ቱሎችም ላይ መጣችሁ it's all about prompting. ፕሮፐር የሆነ ፕሮምፕት እስከተሰጠው ድረስ ይሰራል። ምንም አንዱን ከቻላችሁ ሚውዚክ ጀነሬት ማድረግ ከቻላችሁ ኢሜጅ ጀነሬት ማድረግ ምንም ለእናንተ ቀላል የሆነ ነገር ነው። it's all about prompting. ዌብሳይት ከሰራችሁ ሌሎቹን ኤክስፕሎር ማድረጉ ብዙ ለእናንተም ዲፊካልት የሚሆን ነገር ይሆናል ብዬ አላስብም። ሶ ብዙዎቻችሁ ኤአይ ኤጀንት ብላችሁ እየጠየቃችሁ ነው። አይ ቲንክ ኦፊሻሊ አናውንስ አላደረግንም መሰለኝ አይደለ ዮሐንስ? ለዛ ነው ዛሬ ፕሮፐርሊ የነበረው ስኬጁል የኤአይ ኤጀንት እና ሴኩሪቲን ከቨር ለማድረግ ነበር የነበረው። በት አወር ኤአይ ኤጀንትን ብቻ ሳይሆን አይታችሁ ከሆነ ጌም የተወሰኑ 1-3-4 ሞጁሎች አንደር ሜንቴናንስ ብለው ሆልድ ተደርገዋል። ኢሹ ኖሮባቸው ሳይሆን አር ቲም ኢዝ ፎከሲንግ ካያችሁ በጣም ብዙ ሞጁል ነው ያለው። ሶ ዩዘር ሄቪ የሆኑትን ሞጁሎች which is ዌብሳይት፣ ኢሜጅ፣ ሚውዚክ ጀነሬሽን፣ ኮሚክ ቡክ እነዚህ በጣም ዩዘር ሄቪ ትራፊክ በጣም ያላቸው ስለሆኑ እነሱን ላይ ኢንሃንስመንት እየተሰራ ስለሆነ ሌሎቹን ወደ 3-4 የሚሆኑትን ሞጁሎች ደግሞ ሆልድ ተደርገዋል፣ ፖስት ተደርገዋል። ከተወሰነ አይ ቲንክ ከሳምንት ወር ከ2 ሳምንት በኋላ እነሱም ደግሞ ፕሮፐርሊ እንደ አዲስ ኢንሃንስ ተደርገው ይለቀቃሉ። ለዛ ነው የኤአይ ኤጀንቱን ሴሽን ኮንዳክት ማድረግ ያልቻልነው ኮሚክ ቡክን ያሳየናችሁ ለዛ ነው። ግን ዋንስ ኢትስ አፕ ኤንድ ራኒንግ ቪዲዮ ሼር እናደርጋችኋለን በዮሐንስ በኩል ዲቴይል ስቴፕ ባይ ስቴፕ የሚያሳያችሁ። ሶ እዛ ላይ ገብታችሁ አንዴ ሪሊዝ ሲደረግ ማየት ትችላላችሁ። ኦልሶ ዳላ ለርን የምትል ፓርት አለች። ሶ ዳላ ለርንም ላይ ገብታችሁ ቱቶሪያሎችም ስላሉ ሞር ቱቶሪያሎችም ሪሊዝ ማድረጋችን ስለማይቀር እዛ ላይ ስቴፕ ባይ ስቴፕ ያለውን ያሳያችኋል። ያ የሙዚቃውንም እንደምታዩት እንትን ብየዋል አዝዣለሁ፣ ግን ጀስት ክሬት እያደረገ ነው። ሶ ኢትስ ኦል አባውት ላይክ ይሄ ትራፊኩና ምናምን ኢትስ ቬሪ ቬሪ ኢዚሊ ጽፎ ማዘዝ ብቻ ነው። ዛት ማች ኮምፕሊኬትድ የሆኑ ነገሮች የሉት። ኦልራይት ሶ ጆን አይ ቲንክ ሰመራይዝ አድርገህ ወደ ጥያቄ መግባት እንችላለን። From the Highland dawn, fresh on your skin. Okay. So I hope ዘፈኑም ተመችቷችኋል።
ሶ በእኔ ሳይድ ባለው ኮንክሉድ ለማድረግ ያክል አይ ሆፕ ኢትስ ላስት ላይ ሜንሽን አድርጌዋለሁ። ሶ ኤአይ ቱሎችን ሃው ቱ ሃንድል ኢት ነው፣ እንዴት መጠቀም አለባችሁ፣ እንዴት ሃንድል ታደርጓቸዋላችሁ ነው። ሶ ስለዚህ ፕሮምፕታችሁ ማተር ያደርጋል። ዋን ኦፍ ዘ ኤአይ ኢሴንሻል ላይ ሞር ፎከስም አድርገን ያየናቸው ነገሮች ቢኖሩ the first one prompt engineering ነው። ስለዚህ how to command them ኤአይዎችን እንዴት ነው ልታዟቸው የምትችሉት፣ እንዴት ነው በምፈልጉት ኢንስትራክሽን እንዴት ነው። ቅድምም ስሞን እያለ ነበረ ላስት ላይም ናቲም ሁሉም ሲገቡ ያቤጽም UI UX ላይ የሚላቸው ነገሮች አሉ። that means huge or ደግሞ ያልተከፋፈለ ስቴፕ ባይ ስቴፕ ያልሆነ ዳታዎችን ለኤአይ መስጠት ኢትስ ሂውጅ ዳታ እንደመሸከም ወር ደግሞ 200 ኩንታል እንደመሸከም በአንድ ጊዜ ነው። ስለዚህ ሞር ስቴፕ ባይ ስቴፕ በሰጠናቸው ቁጥር አሪፍ ክሊር የሆነ ሪዛልቶችን ማግኘት እንችላለን። ስለዚህ ዋን ኦፍ ፕሮምፕታችሁን በደንብ ኦፕቲማይዝ ለማድረግ ሞክሩ። ፕሮምፕት ኦፕቲማይዜሽን ላስት ላይ ሜንሽን አድርገናል። ሶ በተቻለ አቅም ፕሮምፕታችሁን ኦፕቲማይዝ ለማድረግ እንደነዚህ አይነት ክሬዲት ቤዝ ላይ ፔድ ቨርዥን ያሉ ኤአይ ቱሎችን ስትጠቀሙ ፈርስት መጀመሪያ ላይ ጀነሬት ማድረግ አለባችሁ ብዬ የማምነው ፍሪ የሆኑ ኤአይ ቱሎች ላይ ነው። ሶ ፕሮምፕቴን አዘጋጅልኝ ብላችሁ እዛ ላይ ኮማንዳችሁን በደንብ ፕሮምፕታችሁን ኦፕቲማይዝ ማድረግ መቻል አለባችሁ። ቢኮዝ ክሬዲት ኢትስ ሞር ኦፍ ቶክን ቤዝ ስለሆነ የሚሰሩት ኤአይዎች ኢትስ ሊሚቴሽን ይኖርባቸዋል። ስለዚህ በተቻለ አቅም ፕሮምፕታችሁን ቤስት ለማድረግ ሞክሩ። ደን ፕሮምፕታችሁን አሪፍ ካረጋችሁ በየትኛውም ኤአይ የትኛውም የስራ ዘርፍ ላይ ዊዝ ክሬቲቭ ኢንዱስትሪ ማርኬቲንግ ላይም ዲቨሎፕመንት ፓርት ላይም አዘርስ ጄነሬቲቭ ቱሎችን የምትጠቀሙ ከሆነ በጣም በአሪፉ ሪዛልትን ታገኛላችሁ። ስለዚህ አይ ሪኮመንድ ሞር ፕሮምፕታችሁን በደንብ እንድታስተካክሉ ማለት ነው። ፈርዘር ዛት ፕሮባብሊ ቅድምም ሰብሊ ብለዋለች ኤአይ ኤጀንት ሞር ኦፍ ጥያቄ በኔም ሳይድ ሜንሽን እያደረጋችሁ ላይ ነበረ። ሶ ኤአይ ኤጀንት ቶፒክ ላይ በዳላም ሳይድ በገበያ ሳይድም ቪዲዮ የሚላክላችሁ ይሆናል። ፕላስም ደግሞ ላስት ላይም ጆሲም የጀመረው ነገር ነበረ። ሶ በሱም ሳይድ ደግሞ ፈርዘር ስቴፕ ባይ ስቴፕ ሪሌትድ አድርገው ያኔ ታይም ስላልበቃን በደንብ ማየት አልቻለም ነበረ። ስለዚህ ሪከርድ አድርገው እያንዳንዱ ነገር ስቴፕ ባይ ስቴፕ ቪዲዮ ይልክልናል። ሶ አፕሎድ እናደርግላችኋለን። ሶ እነሱን ነገሮች ስለዚህ እሱን ነገር አይታችሁ ራሳችሁ እዚች ጋር ከኮምፖዝ ሚውዚክ በታች ክሬት ኤጀንት የምትላለች ዋን ኦፍ ዘ ኤጀንትስ ክሬት ማድረጊያው ማለት ነው። ስለዚህ እሱን በመጠቀም ኤጀንታችሁን ክሬት አደርጋላችሁ። ሶ በዳላ ስቱዲዮ የሚያሳይ እዚሁ ላይም ለርን የምትላለች ዳላ ለርን ሌፍት ቦተም አካባቢ ላይ ከሆቨር ታደርግልኛለህ አንዴ ዳላ ለርን የምትላለች። ስለዚህ እሷን ክሊክ በማድረግ እያንዳንዱ ፊውቸሪቲ ምን አይነት ስቴፖችን ተከትዬ መስራት እችላለሁ የሚለውን ነገር እያንዳንዱን ነገር እዛ ላይ በቪዲዮ መልክ በቴክስት ቤዝድ በሆነ ዌይ ተቀምጧል። ሶ እሱንም ቼክ ማድረግ ትችላላችሁ። ስለዚህ ቼክ አድርጋችሁ ኤኒ ሀሳብ ኦር ደግሞ ኤኒ ጥያቄ ካለ የተከፈተው ግሩፕ ላይ ፕራክቲካል ግሩፕ ላይ ራይዝ ማድረግ ትችላላችሁ። በተቻለ አቅም ሁሉንም አድሬስ እናደርገዋለን ግሩፑ ላይ ማለት ነው። ፕሮባብሊ ቅድምም ሜንሽን የተደረጉ ጥያቄዎች አሉ። እነሱን አድሬስ ለማድረግ እንሞክርና አይ ቲንክ ሊና አንሚዩት ብለሽ መቀጠል ትችላለሽ። የኔ ጥያቄ ነበረው በባለፈው ሴሽን ላይ የሰራነው ፕሮምፕት አስገብተን የሰራነው ዌብሳይት አለ። ያ እሱን እንዴት ነው በዳላ ስቱዲዮ ላይ የምናገኘው? ሊንኩን ኮፒ ካደረግን በኋላ ከእንደገና ለማየትም ብንፈልግ እንዴት ነው ማግኘት የምንችለው? ኦኬ እሺ አይ ቲንክ ፕሮጀክት ላይ ማግኘት ይቻላል። ዳላ ስቱዲዮ ሪሰንት ፕሮጀክት የሚለው አለ አይደለ? ለሚ ሼር ኢት ነው
ሶ እዚህ ጋር ልክ ዳላ ስቱዲዮ ላይ ስትመጪ እዚህ ሪሰንት ፕሮጀክት ላይ አሉ እንትኖች አሉ የሰራሻቸው። ለምሳሌ አንድ ዌብሳይት የሰራሁት አይ ካን ፋይንድ ኢት የኛውን ቆይቷል አሁን ከሰራሁት ግን ግልጽ ነው ሊና ላይክ ልክ ዳላ ስቱዲዮ እንትኑ ላይ ፕሮጀክት የሚለው ላይ ታገኘዋለሽ። አሁን ይታያል አይደለ? የዳላ ስቱዲዮ ላንዲንግ ፔጁ ዋናው ፔጅ ከዛ እዛ አጠገቡ ላይ ይታያል። ሪሰንት ፕሮጀክት የምትላለች አይደል? እዛ ውስጥ ነው የምታገኘው። you can go to the recent project አለ ሶ ዌብሳይት ካምፔን እያንዳንዱ ሞጁል ላይ የሰራሻቸው ነገሮች እንትን ትያቸዋለሽ። ኦኬ ሜቢ ዳላ ስቱዲዮ ላይ ዩ ጋይስ ነው ማስኮት ወይም ደግሞ አንድ ብራንድ ራሱን ሪፕሬዘንት የሚያደርግበት ሎጎ አለው። አንዳንዶቹ ደግሞ ማስኮት አላቸው። ለምሳሌ ገበያ ላይ ዚምባ የሚባለውን አንበሳ እንደ ማስኮት እንጠቀመዋለን። ሌላ ማስኮት ያለው ብራንድ ፒኮክ የተለያዩ ብራንዶች የተለያየ ማስኮት አላቸው። አንዳንዶቹ በፎንት ብቻ የሚያደርጉ አሉ፣ ሎጎ ብቻ። ከዛ በማስኮት ደግሞ የሚጠቀሙ አሉ፣ የሆነ ኢሜጅ ማለት ነው። ሶ ቲሞን የሚባል ናይጄሪያ ውስጥ ያለ ትራቭል ካምፓኒ አለ። ለትራቭለሮች ፔመንት የሚያመቻች። ለምሳሌ እኔ ተነስቼ ዱባይ ቢሄድ ዶላር አክሰስ ምናምን ላይኖረኝ ይችላል። ሶ ቲሞን ግን ቨርቹዋል ካርድ ይሰጠኝና በቨርቹዋል ካርድ ተጠቅሜ እዚህ ሀገር በማስገባለት የኢትዮጵያ ብር ቨርቹዋል ካርድ ተጠቅሜ ዱባይ ላይ መገበያየት እችላለሁ። ሌላኛው ደግሞ ኢሲም ይሰጧቸዋል። ኢሲም ማለት የትም ሀገር ላይ ሺፍት ስታደርጉ መደዋወል እንዲችሉ ኢሲም አክሰስ ይሰጧቸዋል። ሶ ለትራቭለሮች የተቋቋመ የቨርቹዋል ካርድ እና የኢሲም አገልግሎት የሚሰጥ ድርጅት ነው ቲሞን ማለት። እነሱ ከዳላ ስቱዲዮ ጋር አንድ ላይ ፓርትነር በማድረግ ለነሱ ለትራቭለር ማስኮት ኢሜጅ ጀነሬት ያደረገ ሰው $1000 ይሸልማሉ። አንደኛ ለወጣው ማለት ነው። ሁለተኛ ለወጣው አይ ቲንክ $750፣ ሶስተኛ ለወጣው $250 ይሸልማሉ። ሶ ኢፍ ዩ ጋይስ አር ኢንትረስትድ ዳላ ላይ ጀስት ሄዳችሁ ክሬት በምታረጉት ማስኮት ብቻ ስለ ቲሞን ዌብሳይቱ ምኑም እዛ ላይ ስላለ እሱን አንብባችሁ you can be part of this competition image generate አድርጋችሁ you can win $1000 who knows it's open for anybody በዚህም ይሄን ለማለት ፈልጌ it's a great news so ያው unexpected opportunity ነው በደንብ መጠቀም ይኖርባችኋል ማለት ነው። ከዛ በተጨማሪ ግን የዚህ ቶፒክ ኮንክሉዥን ላደርገውና በናቲም ሳይድ if you want interesting ብሎ የሰጣችሁ ፕሮጀክት ነበረ። that means ዌብ እንድትሰሩ በመፈልጉት አይነት የናንተ ፊቸሪቲ በሆነው በመፈልጉት አይነት ቶፒክ ላይ ኦር ደግሞ ሪሌትድ የሆኑ ነገሮች ላይ ዌብሳይት ዲቨሎፕ እንድታደርጉና ቀጣይ ስታዩት ከዶሜን ኢሹ አንፃር ከስቶሬጅ ኦር ደግሞ ከሱፐርቤዝ አንፃርም ሪሌትድ እንድታደርጉ የሚል ኮማንድ ተሰጣችሁ ነበር እንደ ታስክ። ፕላስ ደግሞ በኔም ሳይድ ፖርትፎሊዮአችሁን ዲቨሎፕ አድርጋችሁ አንድ የፖርትፎሊዮ ዌብሳይት ላንዲንግ ፔጅ እንድታዘጋጁ ዋን ኦፍ ዘ ታስክ ነው። ሶ የሁለቱን ታስኮች ሰርታችሁ ትልኩልናላችሁ። ሜቢ ዮሐንስ እዚህ ጋር ማስካት የሚለው ነገር ግልጽ እንዲሆን ብዬ ነው። በጣም ቀላል ነው። ለምሳሌ ኤምኤንኤም የራሳቸው ማስኮት አላቸው። ሚሼልን ማን የጎማው there are like a lot of brands Duracell ራቢቷ ፌመስ የሆኑ ፕሪንግልስ ማስኮቶች አሉና ክሬቲቭ ማስኮት በጣም ቀላል ነው፣ ፈንም ነው፣ ክሬቲቭም ነገር ነው። ሶ I wish all of you competition ላይ ትመጣላችሁ። there is a chance to win $1000 በአጋጣሚ እንትን ስላለኝ ነው አሁን ኢንፈሳይዝ ላደርግበት። good luck with that and we'll share you the link. Okay. ጥያቄዎቹን ልመልሳቸው እዚህ ጋር ያሉትን ይቻላል። So we will share you the link ግሩፑ ላይ በሰብሪና በዮሐንስ በኩል yes ዴድላይን አለው። It's going to be like 2 weeks, I think 2 weeks 3 weeks እርግጠኛ አይደለሁም፣ ቀኑን ቼክ ማድረግ አለብኝ። ልክ ከደረሳችሁ ከ2 እና ከ3 ሳምንት ብቻ ላንዲንግ ፔጃችን ላይ ስንመጣ ሊንኩን ሼር አድርጋችሁ እዛ ላንዲንግ ፔጅ ላይ ሙሉ ክሊር የሆነ ኢንፎርሜሽን አለ።
create the platform where we can yes ግሩፓችሁ ላይ ሼር እናደርገዋለን ሙሉ ላንዲንግ ፔጁን ሶ ቀጥታ ወደ ላንዲንግ ፔጁ ነው የምትመጡት it will be very clear ዌብሳይቱ ላይ በምን መልኩ ማስገባት እንደምትችሉ መቼ ማስገባት ዴድላይኑ መቼ እንዳለ ታገኙታላችሁ yes ዳላ ላይ ብቻ ነው የሚሰራው that's a very very important question ዳላ ስቱዲዮ ላይ ብቻ ነው this is a partnership between Timon and ዳላ ስቱዲዮ ሌላ ቦታ ላይ ክሬት የተደረገ ማስካት ወይም ኢሜጅ completely disqualify ነው የሚደረገው so you can compete በኢሜጅ በቪዲዮ በኮሚክ ቡክ በፈለጋችሁት ነው ኮምፒት ማድረግ የምትችሉት ግን ዳላ ላይ ብቻ ነው መሰራት ያለበት ከዛ ሌላ very important message you know ቲሞን የሚለው ቃል እንትን ላይ ምንድነው ላየን ኪንግ ላይ በጣም very famous የሆነ ካራክተር ነው ዘሚርካት እና ይሄ ኦሬዲ ኤግዚስቲንግ የሆኑ ኮፒራይትድ የሆኑ ኢሜጆችን ሰሚት ማድረግ አትችሉም so that የዲዝኒ ኢሜጆች ወይ ምናምን መሆን አይችሉም ዲስኳሊፋይ ነው እሱ የሚያደርገው so የራሳችሁ ኦሪጂናል የሆነ አይዲያ አንደርስታንዲንግ ዘ ፕላትፎርም ምን አይነት አዲስ ነገር አመጣለሁ የምትሉት ነው መሆን ያለበት ኮፒራይትድ የሆኑ ኢሜጆችን ከሌላ ፕላትፎርም ላይ የተሰሩ ሰሚት ማድረግ ዲስኳሊፋይ ስለሚያደርግ ማለት ነው በሁሉም መስራት ይቻላል ኢሜጅ yes በሁሉም ኢሜጅ ማድረግ ትችላላችሁ ቪዲዮ ኮሚክ ቡክ whatever እንትን ያደርጋችሁ ማለት ነው በቲም መስራት ትችላላችሁ ከፈለጋችሁ ኢንዲቪጁዋልም ነው እንትን ነው እኛ ግዴታ እንደዛ ብለን አስቀምጡ ሰሚት ስታረጉት ኢንዲቪጁዋሊ ነው የምታረጉት ግን ከወንድሜ ጋር ከቴጋ ካፈላለው ካላችሁ it's up to you what about credits ጥያቄው ክሬዲት ኖርማሊ ክሬዲታችሁን ኦልሞስት ወደ 80 ሰው እያየው ነው አሁን ላይ ከ80 በላይ ሰዎችን ጆይን አድርገዋል ሶ የፈርስት ምን ማድረግ ይተበቀባችኋል ሳይኒን ማድረግ አለባችሁ ሶ ሳይኒን ካላደረጋችሁ ከታች ከላክንላችሁ ሊንክ ስር ሳይኒን አድርጉ ምትል ነገር አለች ስለዚህ በሷ ሳይኒን ማድረግ ይኖርባችኋል ፈርስት ሶ ከዛ በኋላ ነው ወደ ክሬዲት ወደ ፍሪ ክሬዲቱ ሪዳይሬክት ማድረግ የሚኖርባችሁ ወር ደግሞ ሊንኩን ክሊክ ማድረግ የሚኖርባችሁ ማለት ነው ስለዚህ እንደዛ ካደረጋችሁት 100% ይሰራል ሶ ኦልሞስት ወደ 80 ምናምን ሰዎች ጆይን አድርገዋል ስለዚህ you can join check it so ታይም ብዙ ላለመጋፋት ወር ደግሞ ታይም ብዙ ላለመውሰድ ኤኒ ጥያቄ ካላችሁ ግሩፕ ላይ ድሮፕ ልታረጉልን ትችላላችሁ ሶ ፕራክቲካልም የሆነው ግሩፕ ላይ ኤኒ ፕራክቲካል ስትሰራቸው ያጋጠማችሁ ነገሮች ካሉ በተቻለ አቅም በተከፈተው ፎልደር ስር ሜንሽን ማድረጋችሁም አትዘንጉ ኔክስት ሴሽናችን የሚሆነው ቅድምም እንዳላችሁት የዲጂታል ማርኬቲንግ ሴሽን ነው ማለት ነው ሶ ዊክ 4 ላይ ኦር ደግሞ ትራክ 4 ላይ ዲጂታል ማርኬቲንግ ይኖረናል then week 5 ላይ ኦር ደግሞ ትራክ 5 ላይ ስለ ብሎክቼን and web3 developments ይኖረናል then week 6 ላይ እና the track 6 የምንለው ፓርት ላይ ደግሞ ዳታ አናሊሲስ እና ኢንሳይቶችን የምናይ ይሆናል ማለት ነው so ሁላችሁም ሌሎች ከዚህ በኋላ ያሉ ሴሽኖችን በደንብ አቴን ማድረግ ይኖርባችኋል ፕላስ ያንናኑን የሚሰጣችሁን ታስክ ሰሚት ማድረጋችሁን እርግጠኛ ሁኑ ሶ በዩአይ ዩኤክስ ሳይድም የኢንተርንሺፕ ኦፖርቹኒቲዎች አሉ ሶ ሰሌክት እየተደረገ ስለሆነ ፕሮባብሊ ኔክስት ዊክ ላይ አናውንስ የምናደርጋችሁ ይሆናል ኢንቦክስ ላይ ሰሌክት እየተደረጋችሁ ሰዎችን ማለት ነው then officially እያንዳንዱን እንትን የመጨረሻው ሴሽናችን ላይ ማን ዊን አደረገ የሚለውን ኮንክሉዥን እና ጊቫዌይ ዴይ ላይ ደግሞ ፉሊ አናውንስ እናደርጋለን ማለት ነው ሶ ከዛ በተጨማሪ የተለያዩ እንደዚህ አይነት ያልታሰቡ ኦፖርቹኒቲዎች እና ያልታሰቡ ድሎችም ይኖራሉ ስለዚህ ይሄኛውንም ኦፖርቹኒቲዎችን $1000 ጆይን አድርጉና ቼክ አድርጉት who knows እናንተም the winner
ልትሆኑ ትችላላችሁ። ስለዚህ ሁላችሁም በደንብ የተሰጣችሁን ታስክ ዴሊቨር አድርጉ። ሶ how to join እያንዳንዱን ነገር ድሮፕ እናደርግላችኋለን ግሩፑ ላይ። ስለዚህ ሁላችሁም እዛ ላይ የምንልክላችሁን ነገሮች አክቲቭሊ ማየት ይኖርባችኋል ማለት ነው። ሶ ኦቨርኦል ይሄንን ይመስላል የዛሬ ሴሽናችን። ሶ ሪማይንድም ለማድረግ ያክል የተለያዩ ኤአይ ፕሮምፕቲንግ ስትራቴጂዎችን ተመልክተናል። ስለዚህ ዛሬ ካየናቸው አንፃር ከኢሜጅም ጀነሬት ቪዲዮም ጀነሬት አንፃር ፕላስም ከኮሚክ ቡክ እና ስቶሪ ቦርድ ክሬት ከማድረግ ኢሹ አንፃር እነዚህ ነገሮች በቻላችሁት ፕሮምፕቲንግ ዌይ ኦር ደግሞ ስትራቴጂ ሜካኒዝምስ ቼክ አድርጓቸው። then ሪዛልታችሁን you can share on the group ፕራክቲካል ግሩፑ ላይ ሼር ማድረግ ትችላላችሁ። ሶ የሰኞ ሰው ይበላል። ኤኒ ጥያቄ ካለ ድሮፕ አድርጉልን። መልካም ምሽት ይሁንላችሁ።